ዛሬ ለየት ያለ የቻሌንጅ ቪዲዮ ይዤላችሁ መጥቻለሁ። ብዙ ጊዜ ወንዶች ናቸው ወይስ ሴቶች ዋጋ ተከራክረው እቃዎችና የምግብ ግብአቶችን የሚገዙት? በዚህ ቪዲዮ ይሄ እውነት መሆኑን እናረጋግጣለን። ጽጌሬዳ ከጎን ያለች። ሰላም እንዴት ናችሁ? እኔና ጽጌሬዳ እኩል 200 ብር ይዘናል። ለምሳ የሚሆን ግብአቶችን እንገዛለን። ሁለታችንም የተለያዩ የገበያ ቦታዎች እንገናኛለን። ጎንደር ቅዳሜ ገበያ ውስጥ ነው። እኔ ደግሞ ብልኮ ገበያ ተገኝቻለሁ። አብራችሁኑ ነው። ወንዶች ያሸንፋሉ የምትሉ ላይክ አድርጉ፣ እንዲሁም ሴቶች ያሸንፋሉ የምትሉ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም እንላለን። አሁን ከጀርባው የምትዋቸው ጀምላ አከፋፋዮች ናቸው። እኔ ግን የምገዛው ወደ እናቶች ጉሊት ወደሚሸጡት ነው። ተከተሉ። አቲንስ አይቀነስም። ድንች ስንት ነው? ድንች ስንት? አይቀንስም። ሽንኩርት ስንት ነው እናት? አይቀንስም። አይቀንስም እናት። እሺ ግማሽ አለ። ሽንኩርት ሁሉ ቦታም 100 ብር ያሉ ምን ያሉት ግማሽ ሽጡልኝ ብላቸው ግማሽ አይሸጥም ያሉ። ደግሞ ኪሎ ከገዛሁት ጭራሽ ብሩ አይበቃኝም። ሽንኩርት ገዝቼ 100 ብር ብቻ ነው የሚተርፈው። ስለዚህ ምን ማድረግ ይመስላችኋል? ሽንኩርት ስንት ነው እናቴ? ግማሽ ትንሽ ፌስታል 50 ብር ነው መግዛት ያለብን። እኔ ፌስታል ቁረጭና እሱ ያላስተዋለው አንድ ነገር አለ። ምንድነው መሰላችሁ? ፌስታል 10 ብር 20 ብር እንደሚያወጣ አላወቀም። ያን አስቤ እኔ ዘንቢል ይዣለሁ ማለት ነው። ድንች ስንት ነው እናት? የመጨረሻው አረ በይ ንገሪኝ እንድገዛሽ እንጂ የገበሬው ደግሞ አይደለም። የገበሬው አረ ተይ እሺ 50 ታደርግልኝ? ያዋጣሻል ትሽጭልኝ። 50 ልግዛሽ። እየዞርኩ ጠይቀዛ አገኛለሁ። ተይ የመጨረሻ 60 ብር። አረ ተይ ደግሞ ሊቃቃ ነው። ቢያንስ እንኳን የሚላጥ እንኳን ስለማወጣኝ እሱ እኮ ቀንሷል። ምናችሁ ነው ይብልኩ ገበያ ከሌላው ይለያል። የመጨረሻ ደግሞ ሊቃቃ ነው። በዛ ላይ ተቀምጧል። ጥቅል ጎመንስ ያንቺ ነው? አረ ብትቀንሽልኝ 50 ብር አድርጊልኝና 1 ኪሎ አድርጊልኝ። ሽንኩርትሽ ሳ ኪሎ ደረቅ ነው። አረ ማማ ይሉከኝ ምቀርጋ ይዛ ችት ወይ ተወደደ። ተይ ላሳ እሺ ማየ አሰግናለሁ። እሺ ኑሮ ግን ከባድ ነው ማማዬ። እንዴት ነው የሚሆነው? አዎ አሜን ይጸልዩልኝ። እዚህ ዋጋው በጣም ውድ ነው። አሁን እንዴት ሆኖ ይሆን? ግማሽ ስጭኝ። አየው እኮ እዚህ ያለልሽ መስፈሪያ። ሽንኩርት ስንት ነው እናት? 90 ብር። እሺ ስጭኝ አንድ
ሙከራዎች በኋላ በ90 ብር 1 ኪሎ ሽንኩርት መግዛት ችለናል። አሁን የቀረን 110 ብር ቀርቶናል። በ110 ብር ምን እንገዛ ይሆናል? እስከ ቪዲዮ ፍጻሜ አብራችሁ። ትንሽ በ50 ብር ካሮት ደግሞ በ40 ብር ገዝቻለሁ። የቀረኝ እንግዲህ ምንድነው 110 ብር ማለት ነው። 90 ብር ጨርሻለሁ። በቀረ ደግሞ ሌላ እንገዛለን። አብራችሁ። ሰላጣ፣ ቆስጣ፣ የበሻ ጎመን ስንት ነው? ቀንሽልኝ። ኧረ ተይ ቀንሽልኝ። ለጋማ ለጋናት ያያት ግን ትንሽ ፀሐይ መቷታል ከመጣሽ በኋላ። ኧረ ተይ መርቂልኝ ባይሆንሽ። ድንች ስንት ነው ጋሽ? 50 ብር። እሺ ሊስቱ 1 ኪሎ ፌስታል ካለ እስኪ ባለ 10 መቼም ጽጌረዳ ከኔ የተሻለ ነገር እንደምትገዛ እርግጠኛ ነኝ። ምክንያቱም የኛ ሀገር ገበያ በጣም ክርክር ይፈልጋል። እኔ አሁን ድንች በ50 ብር ፌስታል 10 ብር ጨምሬ ድፍን 50 ብር ብቻ ቀርቶናል ከ200 ብር። በ50 ብር ምን እንገዛ ይሆን? እኔ ልምዴ ስለሆነ ብዙ ሰዓት ሳይፈጅብኝ ድንች፣ ጎመን፣ ካሮትና የአበሻ ጎመን እንዲሁም ደግሞ ሎሚ ገዝቻለሁ። አሙስ እንዴት ነው ይሆን? ብዙ ሰዓት እየተከራከረ ይሆን ወይስ ጨርሶ ይሆን? ቀይ ስር ስንት ነው? 70 ብር። ካሮትስ? 1 ኪሎ ውድ ነው በጣም። ቲማቲም ስንት ነው እናት? 80 አይቀንስም? ግማሹ ስንት ማለት? ግማሽ የለም። ቲማቲም ስንት ነው እናቴ? አይቀንስም? ቀንሽልኝ። 50 ብር ነው የተረፈኝ። ቲማቲም ገዝቼ ልሄድ ብዬ ኪሎ። እሺ 1 ኪሎ እስኪ ደህና ሆናል። እሺ ቃሪያ ስንት ነው? ስንት ነው? የ10 ብር የለሽም? የ10 ብር እስኪ ጥበብ የሚያገለግል በጥቂት ሳሙና ብዙ ጥበብ ያስተናግድ የመነቸኩ ልብሶችን ወተት መስሎ ያጠራል። በርካቴውማ እንደ ጉድ ነው። ሀበሻ ስፔሻል ሁንደገስ ፈሳሽ ሳሙና 1 ሊትር በ2 ብር አድርግልኝ። ልውሰድልህ 5 ብር ነው ያስኩኝ የመጨረሻ። ኧረ ይኸው ይዤው ጨረስኩት። ጭምር ጨርበቅ ይደውሉ። አስተያየትም እንላለን ደንበኛ። እሺ እኔ በዚህ መልኩ በ200 ብር የቤት ግብአቶችን ገዝቼ መጥቻለሁ። አሙ እንዴት ነው ይሆን? እስኪ ደንየው። ከብዙ ድካምና ውጣ ወረዶች በኋላ የ200 ብር የምሳ ግብአት ገዝቼ ጨርሻለሁ። በዚህ መልኩ ሁለታችንም ገዝተናል። እኔ የገዛሁት 1 ኪሎ ጎመን፣ 1 ኪሎ ድንች፣ 1 ኪሎ ሽንኩርትና ቃሪያ ገዝቻለሁ። ድንች፣ ነጭ ሽንኩርት፣ ጥቅል ጎመን፣ ሎሚና እንዲሁም ደግሞ ካሮት ገዝቼ መጥቻለሁ። እኔ ከሱ የተሻለ ነገር ገዝቻለሁ ብዬ አምናለሁ። ተከራክሬያለሁ። መልኩ እኔም የተሻለ ነገር ገዝቻለሁ ብዬ አምናለሁ። ይሄን የገዛ ነው ለአንዲት እናት ለ2 ቀን እንዲሁም ለሳምንት ሊሆናት ስለሚችል ይሄን አስቤዛ የምንሰጣት ይሆናል። ለእናንተ ማን የተሻለ ነገር ገዝቷል? ይሄ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ጸዴ በሆነ